ጤና ይስጥልኝ። በዚህ ቪዲዮ ላይ ወይም ቱቶሪያል ላይ የምናየው ስለ ኮንክሪት ይሆናል። ኮንክሪት ማለት የሲሚንቶ፣ አሸዋ እና ጠጠር ድብልቅ ሲሆን እነዚህን ከውሃ ጋር በመደባለቅ የሚገኝ ውጤት ነው። ብዙ አይነት የኮንክሪት አይነቶች አሉ። ከነዛ ውስጥ በጥቂቱ የምናየው ስለ ሪንፎርስድ ኮንክሪት፣ ላይት ዌት ኮንክሪት፣ ሃይ ስትሬንግዝ ኮንክሪት እና ፕሪካስት ኮንክሪት ይሆናል። ሪንፎርስድ ኮንክሪት የምንለው ከፌሮ ጋር ወይም ደግሞ ሪባር ጋር አብሮ የሚሰራ ነው። ሪንፎርስድ የምንለው ፌሮን ነው። ላይት ዌት ኮንክሪት ይሄኛው በእኛ ብሎኬት የምንለው ሲሆን ድብልቃቸው ቀላል በሆኑ የሚዘጋጅ ሲሆን በውስጡም ሸካራ ልክ እንደ ሸው ወይም ደግሞ ፋይን ግራይንድ ሰንደመንትሪ ሮክ፣ ሸክላ እንዲሁም ስሌት ይገኙበታል። እነዚህ ክብደቱ ቀላል እንዲሆን ያደርጉታል። ሃይ ስትሬንግዝ ኮንክሪት ይሄኛው የኮንክሪት አይነት በጣም ጠንካራ ሲሆን በውስጡ ያሉት የማዕድን ድብልቆች እንደነ ሲሚንቶ፣ አሸዋ፣ ጠጠር ናቸው። ስትሬንግዝ ክላሳቸው C50 ወይም 60 ወይም ደግሞ ከዛ በላይ ነው። እነዚህ የኮንክሪት አይነት ብዙ አይነት የምህንድስና ስራ ለመስራት ይጠቀሙባቸዋል። ለምሳሌ ያህል ትላልቅ ህንፃዎችን፣ ድልድዮችን እንዲሁም ኮለሞችን ለመስራት ይጠቀሙባቸዋል። ሌላው ፕሪካስት ኮንክሪት ይሄኛው የኮንክሪት አይነት የሚሰራው በፋብሪካ ውስጥ ሲሆን ደርቆ ወይም ተጠናቆ እስኪያልቅ ድረስ ወደ ሳይት አይመጣም። ለፕሮጀክቱ በሚያስፈልገው ጥንካሬ እና ቅርጽ ተደርጎ ከተሰራ በኋላ ለመገጣጠም ወደ ሳይት ይመጣል። ፕሪካስት ኮንክሪት አድቫንቴጆቹ በጣም ጥሩ የሚባል ኳሊቲ አላቸው። ሰዓት ቆጣቢ ናቸው። እዛው ፋክተሪ ተሰርቶ አልቆ ስለሚመጣ እሱን ለመስራት ሳይት ላይ የሚጠፋ ሰዓት አይኖርም። ሌላው ሴፍቲ እና የሰው ኃይል ነው። ሳይት ላይ ቢሰራ ሴፍቲን በተመለከተ ብዙ ነገሮች ይኖራሉ። የሰው ኃይልም ልክ እንደዛው። ስለዚህ እዛው ተሰርቶ መምጣቱ እነዚህን ነገሮች ይቀንሳል። እነዚህ እስካሁን ያየናቸው የኮንክሪቶች የጥንካሬ መጠናቸው የሚሰራው ፕሮፖርሽኑን ወይም ደግሞ ኢንግሪዲየንቱን በመቀየር ነው። ለምሳሌ ያህል ሚክስ ሬሾ 5ን ስናይ 1:5:10 ሲሆን 1 ፓርት ኦፍ ሲሜንት is mixed with 5 ፓርት ኦፍ ሳንድ እና 10 ፓርት ኦፍ ኮር አግሪጌት ለማለት ነው። ስለዚህ እነዚህን ሬሾዎች በመቀያየር የኮንክሪት ስትሬንግዝ መጠኑን መቀየር ይቻላል። ኮንክሪት ሃይ ስትሬንግዝ እንዲኖረው ከሚያደርጉት ዋነኛው የውሃ መጠን ነው። በቴብሉ ላይ እንደምናየው እዚህ ጋር ኮንክሪት ግሬድ አለ። M5፣ M7.5፣ M10፣ M15 እያለ ይቀጥላል። M ማለት ሚክስ ለማለት ነው። እዚህ ጋር ደግሞ ሚክስ ሬሾ አለ። ሌላው ደግሞ ኮምፕሬንሲቭ ስትሬንግዝ በሜጋ ፓስካል ወይም ደግሞ MPa እና በፓውንድ ፐር ስኩዌር ኢንች PSI ተቀምጧል። የዚህኛው ማለትም የM5 ኮምፕሬንሲቭ ስትሬንግዙ 5 ሜጋ ፓስካል ነው። እዚህ ጋር የምናየው ደግሞ 725ቱ በፓውንድ ፐር ስኩዌር ኢንች ሲቀመጥ ነው። እነዚህ ግሬድስ ኦፍ ኮንክሪት ወይም ከM5 እስከ M20 ያሉት ቤዚክ ሚክስቸር ሲሆኑ ድብልቃቸው ፕሪፊክስድ እና ስፔሲፋይድ ናቸው። አጠቃላይ ኖሚናል ኮንክሪት ሚክስ ዲዛይን ወይም ደግሞ ኖርማል ግሬድ ኦፍ ኮንክሪት ይባላሉ። ሌላው ዲዛይን ሚክስ ኮንክሪቶች ከM20 በላይ ያሉ ሲሆኑ በትክክል ካልኩሌት የተደረጉ ኮንክሪት ሚክስ ናቸው። ይህንን ስንል ለፕሮጀክቱ በሚመጥን መልኩ በላብራቶሪ ቴስት የተደረጉ ስፔሲፊክ ስትሬንግዝ ያላቸው ናቸው። የሚያገለግሉትም ለሃይ ስትረስ ስትራክቸር ነው። እንግዲህ እነዚህ በአራት የተከፈሉ የኮንክሪት ግሬዶች ማለትም ሊን ኮንክሪት፣ ኦርዲነሪ ኮንክሪት፣ ስታንዳርድ ኮንክሪት እና ሃይ ስትሬንግዝ ኮንክሪቶችን የምንጠቀምባቸው ለምንድን ነው የሚለውን በሌላ ቪዲዮ ወይም ፕሬዘንቴሽን ይዤላችሁ እመጣለሁ። ለዛሬ እዚህ ላይ እንጨርሳለን። በዚህ ቪዲዮ ፕሬዘንቴሽን ላይ ጥያቄ፣ አስተያየት ካላችሁ ከታች በምትመለከቱት የኮሜንት ሴክሽን ወይም ሀሳብ መስጫ ላይ ብትልኩልኝ ለመመለስ እሞክራለሁ። እንዲሁም እዚህ ጋር በተቀመጠው የኢሜይል አድራሻ ላይ ብትጽፉልኝ ይደርሰኛል።
ይህ ቪዲዮ ጠቅሞናል ወይም የሚጠቀምበት አለ ብላችሁ ካሰባችሁ ሼር እና ሰብስክራይብ ማድረግ እንዳትረሱ። የሚቀጥለው ቱቶሪያል ወይም ፕሬዘንቴሽን ላይ እስክንገናኝ ድረስ ለዛሬው ቸርን ሰንብት።